ይሄን ሰውዬ ልትጠነቀቁት ይገባል። ኦኬ እነሱ መቸገር እነሱ ማስቸገር ሳይሆን ችግሩ ወዲህ ነው ያለው። ከነሱ ያኒ ምን አላቸው ሁስኑ ظن አላቸው። በነገራችን ማለት አሁን አኺ ሙራድ ጋር ሙራድ የሚባለው ሰውዬ ጋር ማለት ነው ኢብኑ ሐሰን ይግባባል። ኢብኑ ሐሰን ለምን እሱ ጋር አገኘው ብዬ አላኮረፈው። አይቷል፣ ያየበት እይታ አለው፣ እሱ ያውቃል። እንግዲህ እንደሰማችሁት ነው። ሰዎችን ዲንን ዘላ ያወጣልሃል ወይም ደግሞ ዶክተር ዲላ ያወጣልሃል ወይም ደግሞ ዘጋሪ ይመጣልና እነ ያሲን ኑርና አቡበክር አህመድን ዘጋሪ ይሰቅልልና መድን ጀበል ዘጋሪ ይሰቅልልና ከዛም በኋላ ሲመጣ ደግሞ እኛ ሙስሊሞችን እንትናት ወሉን በቃ ኢኽዋኒ ላይ ወጣል ኢኽዋን አትረብሽና አታስቸግረኝ ኢኽዋንክ ይወጣልህ ኢኽዋንክ እንደሰማችሁት ማለት ነው። ስለዚህ እነዚህ ሰዎች አላማቸው ምን እንደሆነ በዚህ ውስጥ እንግዲህ ቁልጭ አድርጎ ይታያል ማለት ነው። ንጽጽሩን እንዴት እየሄድ ነው እንዳለን እኛ ነን የምናውቀው እና እኛና አላህ ነን እንዴት እየሄድ እንዳለን የምናውቀው። ሐታ እቤት ራሱ በየሳምንቱ ስንቴ እንደምንቀይር ምናምን ይሄ አይገባውም። ታውቃለህ፣ አንድ ሰው እዛ ቁጭ ብሎ ሲያወራ የእኛን ስቃይ የማያይ ሰው ነው ዛሬ ቁጭ ብሎ አንድ ወንበር ላይ ተቀምጦ እየተሽከረከረ ስማችንን እየጠራ አንድም ቀን ወንድሜ ኢብራሂም አንተ ሙስሊም ወንድሜ ነህ እባክህ እቺን ነገር ብታስተካከል ብሎኝ አያውቅም። ይሄ በጣም የሚያሳዝን ነገር ነው። ግን ቻሌንጅ ተባለ ጀመረ። አንድ 5 ነጥብ ነው ማነሳው ኢንሻአላህ። ምክንያቱም እኛ ስለሆነን በተለይ በዋነኝነት የተደበደብነው መናገር አለብኝ። ንጽሩን ሞክዬ ኢንሻአላህ ሳላህም ብዙ የሚያወራው አለ በእርግጠኝነት ሌሎች ወንድሞችም እና የመጀመሪያው ቻሌንጅ ነው ጋይስ። እኔ ቻሌንጁን ራሴ አላረኩትም በመጀመሪያ ደረጃ ማለት ነው። ቻሌንጅ ቢደረግልኝስ ዲኑ ይከለክላል እንዴ? አንድ ሰው ቻሌንጅ ይደረግለት ተብሎ ለኢብራሂም 1 ሚሊዮን እንዲገባ ዳዕዋው እንዲሰራጭ ብሎ ከዛ እንዲህ ከሆነ እንዲህ ብር ሰጠዋለሁ ቢል ምንድነው ችግሩ? ወይስ ሌላ ችግር አለ? ሌላ ችግር ካለ ይንገረን። እኛ ማናውቀው ነገር ካለ ከዲኑ ጋር የሚጋጭ ነገር ካለ ማለት ነው። ኦኬ ይሄ መጀመሪያው ነው። ሰው አሁን በዚህ ምክንያት እኛን የጠላበት ምንድነው ምክንያቱ ነው የመጀመሪያው ነገር። እሺ ችግር ካለ እንኳን ኢብራሂም ወንድሜ ይሄ ነገር ከዲን አንፃር ችግር አለው፣ እባክህ ለምንድን ነው ይሄን ነገር የማታስተካክለው? እባክህ እንዲህ ብሎ በውስጥ መጥቶ ነግሮኛል። እሺ በውስጥን ተው፣ በውጭ መጥቶ እቤቴ እንኳን መጥቶ ነግሮኛል ወይ? እዛ አደባባይ ላይ እኔን ከማስጣት ውጪ ይሄንን ነግሮኛል ወይ? አልነገረንም። ስለዚህ ሳይናገር ማድረግ በራሱ ኢንቴንሽናችንን ሳያቅ በጣም ትልቅ ችግር ነው ማለት ነው። ሁለተኛ የጌም ጉዳይ ነው። የጌም ጉዳይ ሀቂቃውን ለመናገር እኛ በማወቅም ባለማወቅም ልናደርገው እንችላለን። ምክንያቱም ያው ኖርማል ብለን ስላሰብ ነው ማለት ነው። እዚሁ አሁን እኔና ሳላህ ልንጫወት እንችላለን። አሁን ይሄንን ነገር እንደዛ አደባባይ እነዚህ እንትኖች እያለ እንደዚህ ከሚናገረንና እዛ አደባባይ ላይ እኛ ላይ ቪዲዮ ከመስራት ይልቅ ኢብራሂም ወንድሜ ሳላህ ወንድሜ ቢል ምን አለበት? ቢሆን እንኳን ስህተት መሆኑን አለመሆኑ እሱ ሙፍቲ ከሆነ እንደ ሙፍቲ ደግሞ የትኛው ደረጃ ነው ያለው? የሙፍቲ ደረጃ ቤቱ ቁጭ አድርጎ ፈትዋ የሚሰጠው ራሱ እንደ ሙፍቲ ከሆነ ማለት ነው። አሁን የሙፍቲ ደረጃ ይቀመጥና ሙፍቲ ደረጃው ምንድነው ነው ጥያቄው። ኦኬ የሙፍቲ ደረጃ አለው ለራሱን የቻለ ስቴፕ አለው። ሰው አሁን እዛ ሙፍቲ ደረጃ ደርሶ ነው እሱ ፈትዋ የሚሰጠው። ሰው የሚናገረው ስለ እሱ ይናገራል። እሱ ማን ነው? እሱስ ማን who are you ነው ጥያቄው። እኛ እያለን ያለ ነው እንደዚህ እናውራ እኮ ማለት ቀላል ነው። ኡምራ ጉዳይ ተነሳ። የኡምራ ጉዳይ አነሳና በዚህ በኡምራ አጋጣሚ እኛ በዛው አጋጣሚ ሄደን ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ሂራ ዋሻ ውስጥ ያለውን ነገር እሱንም ከባይብል ጋር አጣቅሰን እንናገራለን። የነጽር ሰዎች እንደመሆናችን መጠን ብለን በተናገርነው ምንድነው እያሉ ስለ ቀብር አምልኮ ምናምን ተበሩክ ምናምን አወሩብን። ለአላህ ብላችሁ እንዴት አይነት ነገር! እኛ እዚህ ጋር ተውሂድ እያስተማርን ስለ ተበሩክ ዘይና እናስተምራለን። እንዴት ነው የሚያስበው? ነው በጣም የሚያስቅ ነገር ነው ሀቂቃ። ሌላ ችግር ካለ ወይ የኡምራ ቻሌንጅ ካልተሰጠ ይሰጣል። አንተም ከሆነ ማለት ነው ችግር። ሌላኛው የመስአላ ጥያቄ ነው። ማለትም አንዳንድ መስአላዎች አሁን ለምሳሌ እሱ የማያውቀው መስአላ እኛ እናውቃለን። ላፈኽር ምንም ጥያቄ የለውም። እሱ እኛ ማናውቀውን እሱ ሊያውቅ ይችላል። እሺ አሁን ንጽጽሩን ማን ይስራው ነው ጥያቄው። አባረርከ እሺ አሁን እንሂድልህ ንጽጽሩን ትታ እንደዛ ነው የተፈለገው። እኔ አሁን አንድም ቀን መጥቶ አላናገረኝም። እሺ ይሄን ንጽጽርኛ ስንመጣ የመጣንበት ቁስል አለን ታውቃለህ። በቁስል ምክንያት ነው። እኔ በአባቴ ምክንያት ነው የመጣው ተናግሬያለሁ። ሂስትሪ ላይ ራሱ እነዚህ
እዚህ ቲክቶክ ላይ የሰለሙ ሰዎች እስከዛሬ ቲክቶክ ላይ ሲሰልሙ ያሉ ሰዎች ወደድንም ጠላንም አላህ ሰበብ አደረገን። አልহামዱሊላህ አላህ ኢኽላስን ይስጠን። እሺ ለምን አይመጣም? እሺ ወይ እሱ ይስራው። እኛን እንደዚህ የሚሆን ከሆነ ለምን እሱ መጥቶ አይሰራው? ወይ አንተ ስራው ከተባለ አይሰራው። አይ ትምህርት መማር አለባችሁ ግዴታ አንተ ቤት መጣን ነው መማር ያለብን። እኛ የራሳችን ኡስታዝ አለን። እኔ አንተ ቤት ግዴታ መምጣት አለብኝ? እሱ አንድ ሰው እንዴ ግዴታ አንድ ሰው ቤት መጥቶ መማር አለበት? እኔ አሁን የራሴ ኡስታዝ አለኝ ሀይቃውን ለመናገር እና እንደዚህ አይነት አካሄዶች በጣም ከባድ ናቸው። ፐርሰናሊ ቢያንስ መታችሁ ስለኛ ምንም በማያገባን ነገር ባላወቅነው ባልሰማነው ነገር አንድ ሰው ሊሳሳት ይችላል። አዎ እኔ ልሳሳት እችላለሁ፣ ጃሂል ነኝ። ሁሉም ሰው ጃሂል ነው በማያውቀው ነገር። ስለዚህ አሁን በማላውቀው ነገር ጃሂል ከሆንኩኝ መተህ ንገረኝ ሐቢቢ ወንድሜ ነህ። ግን አደባባይ ወጥተህ ኢኽዋን ነው እንትን ነው አንተ ማን ነው መንሃጅ ሰጪ ያደረገ? በመጀመሪያ ደረጃ ማን ነህ አንተ? እና ይሄን ለመናገር ፈልጌ ነው። እና እኔ ጥያቄ አለኝ እኔ ራሴ የምጠይቀው ከመጣ ማለት ነው። እና ጀዛኩሙላሁ ኸይረን። የሰው ሰዓት አሪዝም ኢብሮ እንዳትወጣ ወንድማችን ኢብራሂም እንዳትወጣ ቆየን ኢንሻአላህ። ባረከላሁ ፊክ ኢንሻአላህ። ጀዛከላሁ ኸይረን ወንድማችን ኢብራሂም ባረከላሁ ፊክ። አዩዋል ኢኽዋን እዚህ ጋር ያላችሁ ወንድሞቼ እህቶቼ ኢንሻአላህ ላይቭን ሼር አድርጉ። ለራሱ ለአቡ አብደላህም ሼር አድርጉለት። ምክንያቱም ያው ከጀርባ አይደለም እያወራን ያለ ነው። እሺ ምክንያቱም ጠርቼዋለሁ እኔ እና ብዬዋለሁ። እህቶችም አሁን ከታች እያነበብኩ ነበር። ግሩፕ ገብተን እና ስንለው ሚዩት ተደረግን እያሉ እየነገሩን ነበረ። አለመብጣት መብቱ ነው። እጁን ኮተን በግድ አናመጣውም። ስራውን ስለሚያውቅ አይመጣም። አስሉ መነገራችሁ ማለት ስራውን ስለሚያውቅ አይመጣም። እና እህዘሩ ሚንሁ ወላሂ ከእንደዚህ አይነት ሰው ራሳችሁን ጠብቁ። በስሜት ከሚጓዝ አንድ በስሜት እየወጣ ከሚጓዝ ሲጀመር አንድ ሰው ወደ አላህ መንገድ እጣራለሁ እያለ አጸያፊ ነገር ካፉ የሚያወጣ ምናምን እያለ ሌሎችም በነገራችን ላይ ይሄ ለናሙና ያህል ነው አሁን ያሰማኋችሁና የምነግራችሁ። ከአንድ የሰፈር እንኳን ዱርዬ የማይጠበቅ ንግግር የሚናገር ሰው እንደዚሁ ደግሞ መንሃጅ ሰጪ ልክ ኢብራሂም እንዳለው ማለት ነው። ወንድሜ ኢብራሂም ባረከላሁ ፊክ መንሃጅ ሰጪ አድርጎ እኔን ኢኽዋን ከሌለ እንደዚህ ማን አንተ ማን ነው ሰጪ ያደረገ እንደዚህ? እነዚህ ሰዎች ወላሂ ቲክቶክ ፕላትፎርም ላይም ይሁን ግልጽ አይደለ ከተስፋ ያለው ነገር እያያችሁ ነው። ንጽጽር እንደ መስራታችን ምንሰራ ሰዎች እንደመሆናችን ለኔ ይሄ የመጨረሻ ቀን ይሆናል ኢንሻአላህ። ጠዋትም ተናገር የነበረ አይ ቲንክ ትናንትናም ላይቭ ነበርኩኝ በዚህ ጉዳይ አጀንዳ ቀይረናል። በጣም ብዙ ሰዎች በጣም ብዙ የሚጠበቅብን ስራዎች አሉ። እንደ አንድ ዳዒ እንደ አንድ ወደ አላህ የሚጣራ ሰው በጣም ብዙ መስራት ያለብን ነገራቶች ነበሩ በእነዚህ ቀናት። ኡስታዝ ሙአዝ ያውቃል፣ ሙሪድም እዚህ ውስጥ ያላችሁ ብዙዎች ታውቃላችሁ። ዛሬ ማታ 2 ሰዓት ማለት ነው ፕሮግራም ነበረን። ያንን ፕሮግራማችንን ሰርዘን ነበረ ስለ ክርስትና ለማውራት ፕሮግራም ይዘን ለሳምንት ያህል ማስታወቂያ ሰርተን፣ ነገር ግን ያንን ፕሮግራም ሰርዘን የመጣ ነው ለዚህ ጉዳይ ነው። ኦኬ ከምንሰራው ስራ ከተለያዩ የዳዋ ፕሮግራሞች እያዘናጉን እንደሆነ ይሰማኛል። በስ ለመናገር ፍላጎታቸውም ያ ነው። ሰው ትኩረት አድርጎ ያለውን በአንድ ነገር ላይ እንዳይሰራ ይመስለኛል ፍላጎታቸው። እና ኢንሻአላህ እንደዚህ ስለሆነ ለኔ ይሄ የመጨረሻ ቀን ነው ስለነዚህ ሰዎች ማወራው ማለት ነው። ወይ ደግሞ ስለነዚህ አካላት ላስት ዴይ ከዚህ በኋላ ኢንሻአላህ አልመለስበትም። ስራችን ላይ ትኩረት አድርገን እንሰራለን። እኔ ንጽጽር ነው የምሰራው። በእነዚህ ባቂላ ኬዝ ምናምን ገብቼ አላውቅም። ኢንሻአላህ በትኩረት የምንሰራው ያው ስራችንን ይሆናል። እና ሌላኛው የተረዳሁት ነገር ምን መሰላችሁ ጋይስ፣ እነዚህ አካላት በተወሰነ መልኩ ይመጡልኝ ነበር የሆነ ሰዓት ላይ እንደዚህ ስክሮል ሳረጋቸው ምናምን የተወሰነ ፎር ዩ ፔጅ ላይ ይመጣሉ። እና ምን መሰላችሁ ወላሂ ነው የምላችሁ በመጀመሪያዎቹ ቀናት ምናምን ሳያቸው እነዚህ 10 ሰው 15 ሰው ቅድም ሙሪድ እንዳላችሁ ሰዎች ያዳምጧቸው ነበረ። ነገር ግን ከሆነ የሆነ ጊዜ ላይ ኡስታዝ ዋሂድ ዑመር እንደዚህ ያለ፣ ኡስታዝ ገሌ እንደዚህ ያለ፣ ኡስታዝ ገሌ እንደዚህ ያለ ምናምን ብለው አጀንዳ መፍጠር ሲጀምሩ ከክርስቲያኖች ጋር እጅና ጓንት በሚመስል መልኩ መስራት ጀመሩ። ክርስቲያኖቹ ሪፖስት ያደርጉላቸዋል። አሁን ብዙ ጊዜ ነው ሀቅ ላይ መሆናችንን የማውቀው። ሀቅ ላይ መሆናችሁን የምታውቁት ጋይስ ከክርስቲያን ጋር ማበር የጀመራችሁ ቀን ነው። ክርስቲያኖች እናንተ ጎን መቆም የጀመሩ ቀን የሆነ ችግር ፈጥራችኋል። እኔ ሁሌ እላለሁ ክርስቲያን ለእናንተ ማጨብጨብ ከጀመረ፣ ክርስቲያን እናንተን ጀግና ማለት ከጀመረ ወላሂ የሆነ ፈውል እየሰራችሁ ነው።
እኔ ስነ ልቦናቸውን በደንብ ነው የማውቀው። እና ክርስቲያኖች በጣም ሲያካብዷቸው፣ ሪፖስት ሲያረጉላቸው፣ ኮፒ ሊንክ ሲያረጉላቸው፣ ሼር ሲያረጉላቸው ምናምን አየሁኝ። ከክርስቲያን ጋር አብሮ ስለ ሃይማኖት የሚያወራ ሰው ማንኛውም ሰው የሆነ ፋውል እየሰራ ነው። እነዚህ ሰዎች ያን የተረዳሁት ለክርስቲያን ማቴሪያል መስጠት ክርስቲያኖች እንዲመቻቸው በዚህ ደረጃ ማውራት ሲጀምሩ አየኋቸው። አንድ ነገር ላንሳላችሁ። ቅድም ኡስታዝ ሙዓዝ ነዚፍ የተናገረው ነገር ነበር ሐዲስ ላይ ስለ በኒ ኡረይና ሰዎች ነው። ምንድነው ብዙ ጊዜ ክርስቲያኖች ነብዩን እንደ ጭራቂ ይስሏቸዋል። ነብዩ ነፍሰ ገዳይ ነው ነፍስ ምናምን እያሉ ስማቸውን ለማጥፋት በጣም እሳቸውን እንግዲህ አውሬ አድርጎ መሳል ፖለቲካ አጀንዳ አላቸው ክርስቲያኖቹ። ታላቁን ተሳዳቢያቸውን ታውቃላችሁ። ምንድነው የሚያደርገው መሰላችሁ? አንድ ሐድ አለ፣ ቅጣት አለ። የሆነ አካል የሆነ ነገር ካጠፋ ይቀጣል። ሁላችንም የምናውቀው ነገር ነው። ይሄ ሰው ዛሬ የምናወራበት አካል ምን የሚል ነገር ያቀርባል መሰላችሁ? ነቢ መሐመድ ሰው ሲገሉ አገዳደላቸው አለ፣ ወላሂ አገዳደላቸው በጣም ይለያል አለ። ነቢዩ እኮ ሰው ሲገሉ አይን ያወጣሉ፣ አፍንጫ እንደዚህ ያደርጋሉ፣ አንገት ይቀላሉ ምናምን ብሎ የሆነ የክርስቲያን ተሳዳቢ በሚናገርበት መንገድ ተናገረ። የዚህ ጊዜ ክርስቲያኖች ደስ አላቸው። በጣም ፖስት አረጉት፣ ላይክ አረጉለት፣ ሼር አረጉለት። ይህን የሚሰማ ሰው ነቢ ሙሐመድ የሰውን ነፍስ በዚህ ደረጃ ክቡር የሆነውን ወለቀድ ከረምና በኒ አደም የተባለውን በዚህ ደረጃ እነሱ ባሉት መንገድ የሚገሉ አልነበረም። ታዲያ ምንድነው የተፈጠረው ካላችሁ ጋይ ስለ በኒ ኡረይና ሰዎች ነው ብዙዎቻችሁ ታውቃላችሁ። ኡስታዞች እዚህ ውስጥ ያላችሁ ቡኻሪ ላይ የተዘገበ አንድ ሐዲስ ነበረ። መጽሐፍ 86 ሐዲስ 34ኛው ላይ ወይ በቁጥር ላይ 6805ኛው ላይ የበኒ ኡረይና ሰዎች ወደ ነብዩ መጡና መድኃኒት ፍለጋ ነበር የመጡት። ሆዳቸውን ታሞ ነበረ። ከዛ የአላህ መልእክተኛ ከፈለጋችሁ የሰደቃ ግመሎችን ሽንታቸውና ግመላቸው ሚክስ አድርጉና ጠጡ ይሻላቸዋል ብለው ሪኮመንድ አደረጓቸው። ከዛ ሰዎቹ ነብዩ እንዳደረጉ ተደረጉ እና ተሻላቸው፣ ተፈወሱ ይላል ከህመማቸው። ከዛ በኋላ ማመስገን ሲገባቸው ሰዎቹ ምንድነው ያደረጉት ሲባል ቀጥታ ወደ ነብዩ እረኛ ሄዱ፣ ወደ ግመል ጠባቂው ማለት ነው። ከዛ በኋላ ያንን የግመል ጠባቂ ምንም በማያውቀው እጁን ቆረጡት፣ እግሩን ቆረጡት፣ አይኑን አወጡትና ገደሉት ልጁን። ከዛ በኋላ የአላህ መልእክተኛ እነዛ ሰዎች እንዲፈለጉ አደረጉ። ቂሳስ የሚባል ትምህርት አለ በእስልምናችን። ሰው ያደረገው ነገር ይደረግበታል፣ ቂሳስ ይባላል። አንድ ሰው እጅ ከሰበረ እጁ ይሰበራል፣ እግር ከቆረጠ እግሩ ይቆረጣል። ያንን እረኛ በገደሉበት ወይ ነው እንዲገደሉ ያደረጉት እንጂ የአላህ መልእክተኛ አገዳደላቸው ክፉ ሆኖ አይን እያወጡ አንገት እየቀሉ ምናምን አልነበረም። ልጁ ግን ያቀረበበት መንገድ ሰዎች ነቢዩን በማይሆን አይን እንዲመለከቱ አድርጎ ነው። አሁን ይህንን ሰምቶ እንደው ክርስቲያኑ አይደለም ሙስሊሙ እንዴት ነው የሚያስበው ነው? የነቢዩን ስብዕና እንደዛ ነው የምናውቀው። አንተ እንደተናገርከው ነው የምናውቀው። ከኋላ ያለውን ታሪክ ቆርጦ ከፊት ለፊት ያለውን ታሪክ ማንበብ የክርስቲያን ተከራካሪዎችና ተሳዳቢዎች ባህሪ ነው። ታላቁ ተሳዳቢያቸው እዚህ ሚዲያ ላይ ያለው የሚናገርበት መንገድ ነው። ሪዝኑን አይናገርም። ሰዎቹ ምን እንዳደረጉ ለምን እንደዛ እንደተደረገ አይናገርም። ከፊት ለፊት ያለውን ብቻ ይናገራል። ከዛ ሰዎች ነቢዩን ይጥላሉ። በዚህ መንገድ ነው። ይሄንን ለምንድን ነው የሚያደርገው? ነቢዩን ለምንድን ነው በዚህ ደረጃ የሚያሳጣቸው ከተባለ ወላሂ ሌላ ምክንያት የለውም። እዚህ ንጽጽር ላይ ያሉ ሰዎች ስራቸውን እያበላሸ ስለሚመስለው ነው። እኛ ብዙ ጊዜ ስለ ነቢዩ ስብዕና እንናገራለን። ስለ ነቢዩ ስብዕና ስንናገር ያንን ነገር ለማበላሸት ነው። የንጽጽር ሰዎች የሰሩትን ስራ ምን ለማድረግ ነው? ለመናድ ነው ይህንን ነገር የሚያደርገው። አይታቸዋል። እርማት ቢሆን ኖሮ እርማት ማንቀበልበት ሪዝን የለም። ሰው ይሳሳታል። ማንም ሊሳሳት ይችላል እኮ። እኔ ይሳሳታለሁ፣ አምላክ አይደለሁም። ነብይም ሊሳሳት ይችላል። ኦብቪየስሊ እኔ አምላክ አይደለሁም። ከተሳሳትኩኝ ኡስታዝ አለ አራህማ፣ እዚህ ውስጥ ያሉ ዛኪር፣ ትላልቅ ኡስታዞችና ሙሪድ ሁላችሁም ታርሙናላችሁ። እዚህ ጋር ልክ አይደለም ብንባል እኛ እርማት ማንቀበልበት ምክንያት የለም። ነገር ግን እነዚህ ወገኖች እርማት ሳይሆን የሚሰጡት በኮምፓራቲቭ ላይ ያሉ ሰዎች እውቀት የላቸውም ምናምን ብለው ስም ለማጥፋት ነው። ኦኬ እኛ እውቀት ካሌለን አንተ እውቀት አለኝ ብለህ የምታስበው ሰው ለምንድን ነው እዚህ መድረክ ላይ መተህ ማታወራው ነው? ትናንትና ቻሌንጅ አድርጌያቸው እኔ በጣም ያሳቀኝ ነገር በዚሁ ሳልናገር ማለፍ አልፈልግም። በጣም ይቅርታ አድርጉልኝ። ትናንትና ቻሌንጅ አድርጌያቸው ነበረ። ቻሌንጁ ነገራቸዋለሁ፣ እመለስበታለሁ። ምንድነው ጋይስ የኮምፓራቲቭ ሰዎች እናንተ እንደምትሉት እውቀት ካሌላቸው እኛ
ገለል እንበልና ለአንድ ሳምንት እናንተ እዚህ ቦታ ላይ ቁሙና ኦኬ፣ እዚህ ቦታ ላይ ቁሙና እኛ የሰራነውን ስራ ሸፍኑት። ለወር አንላችሁ ለአመትም አይደለም ለአንድ ሳምንት ብቻ ሞክሩት። እስቲ እናንተ አንድ ሐዲስ መልሱ፣ አንድ ነብዩ ላይ የሚነሳ ሹብሃ መልሱ እስኪ። እነዚህ ሰዎች ምንም እንደማያዳምጡ አንድ ነገር ልንገራችሁ። ቅድም ሙሪድ ላይም ያሉት ነገር ነበረ፣ ሙስጠቂም ላይም የተናገሩት ነገር ነበረ። በስሚ ስሚ ማለት ነው፣ መረጃ ኖሯችሁ አይደለም፣ በስሚ ስሚ እንደሚናገሩ አንድ ነገር ልንገራችሁ። ከዚህ በፊት በአንዲት እህት ጉዳይ እኔ ሳልናገር ማለት ነው ሚዩት አድርጌ ተቀምጫለሁ። አንድ ወንድም ባጠገቤ የሆነ ነገር አለ፣ እኔ ሚዩት ነኝ፣ የሆነ ወንድማችን አለ እየተናገረ ነው። ከዛ በኋላ ቤቱን ከፍቶ ያወራብኛል። ሳላ የሚባል ሰውዬ እንደዚህ እንደዚህ አለ። እኔ እኮ ሚዩትን ሲጀመር አላነሳው፣ ሚዩት አድርጌ በተቀመጥኩበት ያወራው ሌላ ሰው ነው። እኔ የኔን ፕሮፋይል አንበሳውን ሲያይ በቃ አይነ ነገር የሚናገረው ሳላ ነው። ሲጀመር እኔ ሚዩት አላነሳውም፣ ሙሉ ልጁ ነው ያወራው። ከዛ ስሜን ሲያጠፋ ሲሳደብ ነበር ቤቱ ሄዶ። ከዛ ነገሩት ሳላ አልነበረም፣ ሳላ ሚዩት አድርጎ ተቀምጠዋል። ሳላ ሳይሆን እንዲህ የሚባል ወንድም ነው አሉ። ከዛ ምን ቢል ጥሩ ነው? ይቅርታን ቢጠይቅ እኮ አንድ ነገር ነው። እኔ እሱ የእሱን አንበሳ ሳይ እኮ እሱ የተናገረ መስሎኝ ይለዋል። የእሱን ፕሮፋይል ነው ያየሁት ገስት ላይ፣ የእሱን ፕሮፋይል ሳይ ሳላ እየተናገረ ያለ መስሎኝ ነው። በመስሎኝ በመሰለኝ ሄዶ ያ ሁላ 3 ቀን ምናምን እኔ ላይ ላይቭ ከፍቶ ሲያወራ ወላሂ ይቅርታ ለመጠየቅ እንኳን ፈቃደኛ አልነበረም። እንዴት ቢያንስ ይቅርታ ጠይቅም? እኔ አይደለሁም ያንተ ራስ ቤት ውስጥ ያሉ እህቶች እየነገሩ ሳላ አይደለም ኡስታዝ እያሉት፣ ኡስታዝ እሱ የተናገረው ሳላ አይደለም አጠገቡ ያለው ልጅ ነበር እያሉት አልታረምም ያለ ሰው ነው። ጥፋቱ ከተነገረው በኋላ ራሱ ማይታረም ፕሮፋይል አይቼ እሱ መስሎኝ ነው እስከማለት ድረስ ሳያጣሩ አንድ ነገር ሳያጣሩ እንደሚሮጡ ያወቁት ያኔ ነው። ሁለተኛ ነገር ልድገምላችሁ፣ ሳያጣሩ እንደሚሮጡ። ይሄ የመጀመሪያው ነው። ይቅርታ አልጠየቀኝም፣ ችግር የለውም፣ ይቅርታንም አልፈልግም። ዋናው ያለው ነገር ማየት ነው፣ እኔ እንዳልሆንኩ። ሁለተኛ ነገራቶችን ሳያጣሩ ዝም ብለው እንደመጣላቸው እንደሚሮጡ ሁለተኛ ምሳሌ ልስጣችሁ። ትላንትና ማታ አንድ ቻሌንጅ ያቀረብኩላቸው። ምን የሚል ቻሌንጅ ያቀረብኩላቸው? የንጽጽር ሰዎች እውቀት ካሌላቸው እኛ ቻሌንጅ የምናረጋቸው አካላት አሉ። ሐዲስ ላይ ሁሌ ጥያቄ የሚያነሱ ሰዎች አሉ። ቁርአን ላይ ሁሌ ጥያቄ የሚያነሱ ሰዎች አሉ። እኛ እነዛ ነገር ዲፌንድ ማድረግ እንችላለን። ነብዩ ላይ ሲነሳ ያን ነገር መመከት እንችላለን። ቁርአን ላይ ሲነሳ፣ ሲራ መጽሐፍቶች ላይ ሲነሳ ያን ነገር ዲፌንድ ማድረግ እንችላለን። ዲቤት ላይ ማለት ነው። ዲቤት ላይ እኛ ብዙ ጊዜ ዲቤት አድርገናል። ነብዩ ላይ የሚነሳ፣ ሐዲስ ላይ የሚነሳ፣ ተፍሲር ላይ የሚነሳ ሁሉ ነገር እኛ እየመከትን መተናል 8 ዓመት። እኛ ከቨር ያደረግነውን ነገር እናንተ ከቨር ማድረግ ከቻላችሁ ዲቤት ላዘጋጅና እስቲ አንዳችሁ ኑ፣ ከዛ በዛ ወይ እኛ ዲፌንድ በምናደርገው ወይ እናንተ ዲፌንድ አድርጉ። እኔ ሰው አዘጋጃለሁ አልኩ። ሐዲስ ላይ ጥያቄ የሚጠይቃችሁ፣ ሲራ መጽሐፍቶች ላይ ኩቱቦች ላይ ጥያቄ የሚጠይቀውን ሰው አዘጋጃለሁ። ነን ሙስሊም ማለት ነው። ልክ እኔ ሳላህ ላይቭ ገብቼ ሙስሊም ካልሆኑ ሰዎች ጋር እንደምከራከረው ከናንተ መካከል እኔ አንድ ሙስሊም ያልሆነ ሰው አዘጋጅቻለሁ። እዚህ ሐዲስ ላይ ጥያቄ የሚጠይቅ ሙስሊም አይደለም። ዲቤት አዘጋጃለሁ። ከናንተ መካከል አንድ ሰው ይምጣና ግቡ አልኳቸው። ቪዲዮ ላሰማቸው አንድ ጊዜ እንደዛ ያልኩበትም ማለት ነው። ቆይ አዳምጡ በደንብ እሺ። ስሙ። ዲቤት ላዘጋጅላችሁ እኔ ዲቤት አዘጋጅ። እሺ ስሙ በደንብ። ከናንተ መካከል እስልምናን ዲፌንድ የሚያደርግ ሰው አለ? ዲቤት ከናንተ መካከል እስልምናን ዲፌንድ የሚያደርግ ሰው አለ ወይ ብዬ ጠየቅኩኝ። ስለዚህ ዲፌንድ ማድረግ ትችላላችሁ ወይ ነው። አታክ የሚያደርግ ሰው ይመጣል፣ እኔ ዲፌንድ እንደማደርገው ኡስታዝ ሙዓዝ፣ እነ ኢምራን፣ እነ ኢብሮ፣ ሌሎችም ሙስሊም አፖሎጂስቶች ዲፌንድ እንደሚያደርጉት እናንተስ ዲፌንድ ማድረግ ትችላላችሁ ወይ አልኳቸው። አዳምጠው ነው ሊዘጋጅ አይደስ በቃ ህዝቡ ማወቅ አለበት ካለ እስኪ አንድ ሰው ብቻ አክሰፕት ያድርገኝና እኔ ዲቤት ላዘጋጅላችሁ። እኔ ዲቤት አዘጋጃለሁ፣ ሰው አዘጋጃለሁ። ተመልከቱ፣ ሰው ላዘጋጅላችሁ። እኔ ሰው አዘጋጃለሁ። ከዚህ በኩል ሐዲስ ላይ ጥያቄ የሚያነሳ፣ ተፍሲር ላይ ጥያቄ የሚያነሳ፣ ሲራ ላይ ጥያቄ የሚያነሳ ሰው ላዘጋጅ አልኳቸው። ስሙ ተሆነም ሆስት ትገባላችሁ። ልክ እኛ እንደምናደርገው ዲቤት ታደርጋላችሁ። ያን ትችላላችሁ። ሰዓት ተይዞ ዳኛ ባለበት አረጋችሁን ያረጋሉ ካላችሁ አንድ ሰው ከእናንተ መካከል ምረጡ። እኔ እዚህ ሰው አዘጋጃለሁ፣ ዲቤት እናያለን። እኔ ሰው ላዘጋጅና ዲቤት እናያለን።
ኢምራን የሚወያያቸው ሰዎች አሉ አይደለ? ከነሱ መካከል አንድ እኛ ከምንወያይባቸው ሰዎች መካከል አንድ ሰው አዘጋጃለሁ። እንግዲህ በትክክል ያለውን ነገር የሚረዳ ሰው እናዘጋጃለን። እኛ ዲፌንድ ማድረግ እንችላለን። ንጽ ላይ እንሰራ ኮስ አስገብተን ሁለታችሁን እንያችሁ ከእናንተ መካከል አንድ ሰው አምጡ አልኳቸው። ወላሂ ምን ቢያደርጉ ጥሩ ነው? ሳላ ዲቤት ጠራኝ ምናምን። እኔ አኺ አስቀምጬ ዲቤት አልጠራህም። አንተን የምትመጠን ሰው አይደለህም ነው። ከሰው ቁጥር ምን ዲቤት ሆናል አለም ካንተ ጋር። ነገር ግን እኛ ዲፌንድ የምናደርጋቸውን ለምን ዲቤት ላዘጋጅላችሁ ነው ያልኩት። ደጋግሜ 6 ምናምን ዲቤት ላዘጋጅልህ። እኛ ግን ያን ነገር ማድረግ እንችላለን። ከነን ሙስሊም ጋር አጠገብ ለአጠገብ ተቀምጠን ዲፌንድ ማድረግ እንችላለን። ዲናችንን መመከት እንችላለን። የትኛውም ኪታብ ላይ ጥያቄ ቢነሳ እስቲ እናንተ እንደዛ አርጉ አልኳቸው። አንድ ሰው ይዘጋጅ፣ በዚህ በኩል ሙስሊም ያልሆነ ማለት ነው። ሙስሊም ያልሆነ ሰው ይዘጋጃል፣ ሹብሃ በደንብ መጠየቅ የሚችል አንተናና ኢምራን የሚመልሰውን ጥያቄ መልስ። አንተናና ኡስታዝ ሙዓዝ እኔ የምመልሰውን እስቲ ዲቤት እንይ። ቢያንስ ስለ ክርስቶስ አሁን እዚህ ጋር እኔ ስለ ጳውሎስ አላቅም ይላል አይደለ? እኔ ስለ ጳውሎስ አላቅም፣ እኔ ስለ ክርስትና አላቅም ሊል ይችላል። አይ ስለ ጳውሎስ አይደለም ዲቤቱ። አታቅማ አትጠየቅም። ጳውሎስ ላይ እስልምና ላይ ብቻ ተቁሞ እስልምና ላይ ብቻ ቆመን ኪታቦች ላይ ብቻ የኛ መጽሐፍት ላይ ብቻ ታወራላችሁ እናንተ። ክርስትና እዚህ ውስጥ ሳይገባ የራሳችን ቤት ያለው መጽሐፍቶች ላይ ብቻ ታወራላችሁ። የምታወሩ ከሆነ ቻሌንጁን ተቀበሉ። ያልኳችሁ እንደዚህ ነው። ና አጠገቤ ተቀመጠና ዲቤት እናድርግ አላልኩም። ለዛ ስለማትበቃ ነገር ግን ዲቤት ይዘጋጅና ኢምራን ዲቤት እንደሚያደርገው እኔ ዲቤት እንዳደረኩት ባለፈው ሌሎች ኡስታዞች ዲቤት እንደሚያደርጉት እስቲ እናያችሁ እናንተ። ስለ እስልምና ብቻ ዲቤት ግቡ እስኪ። አታረጉም። ስለዚህ እንደው ዝም ብላችሁ የምታራክሱት ነገር አይደለም። ኦኬ ንጽጽር ማለት እናንተ ዝም ብለን እንደምታራክሰው ቀላል ነገር እንዳይመስልህ። ይሄ የንጽጽር ወንድሞች የሸፈኑት ስራ ቀላል ስራ አይደለም። ቀላል ነው ካልክ ናግባ ሜዳው ላይ ናግባና አንድ ዲቤት እናዘጋጅና እንመልከት። ቁጭ ብለን ጊፍት እየሰጣናችሁ ለአንተ ጊፍት እየሰጠን ዲቤት እኒ ትቀበላለህ። አቡ አብደላ አንተ ራስህ ኢብኑ ሐሰን የተባልከው አንተ ትቀበላለህ። ኢንጂነር ምናምን የምትባለው አንተ ትቀበላለህ። ከተቀበልክ ንገረኝ። ታብታብ እያደረግንላችሁ ቁጭ ብለን እንሰማለን። ዞሮ ዞሮ ስራውን እኛ ላይ ነው የምታበዙት። ምንም ነገር ስለማትመልሱ ከዲቤቱ በኋላ እኛ ነገሩን ብናጠራው። ለማንኛውም ከዚህ አታልፉ። አክሰፕት የምታደርጉ ከሆነ ማግሩን ችግር የለውም። ይሄን ይመስላል። ባረከላሁ ፊኩም ኡስታዞች፣ ሐሳባችሁን ቀጥሉ። አላህ ኸይረን አኺ ሳላህ አላህ ይحفظك ባረከላሁ ፊክ። ኡስታዝ ሰልማን አሉ? ኡስታዝ ሰልማን ወይ ተፈضل ኡስታዝ ሰልማን አህለን ወይ ወንድም ዕምራን ባረከላሁ ፊኩም ቀጥሉ። ቀጥል። ወንድማችን ዕምራን ሰላም አለይኩም ወራህመቱላሂ ወበረካቱ። ምናልባት ሐሳቡ ካልገባው ሐሳቡን ብታስረዱት ወንድማችን ሙዓዝ ነዚፍ ወር ወንድማችን ሰላህ ዘይን እስኪ ጠቆም አድርጉት። ገና መግባቱ ነውና ለዛም ይመስለኛል ዝም ያለው ወር መንገድ ላይ እያለ ነው። طيب ኡስታዝ ረህማ ዛኪር ሐሳብ ነበረው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላህ ሰላም ወራህመቱላህ። አህለን ዛኪር። በጥቅሉ ምናልባት በዚህ ጉዳይ ላይ ልናወራ የፈለግነው አንድ ሁለት ነጥቦችን አንሳላችሁ፣ ምናልባት ተመልካቾች ስላላችሁ ከስር ያላችሁ ማለት ነው። የመጀመሪያው እነሱ በሚወረውሩበት መልኩ ወይም ደግሞ እነሱ በሚናገሩበት አማርኛ መናገር አላቃተንም። በመሰረቱ አማርኛውንም በስርዓቱ አያውቁትም። እንደማያውቁትም ያው ከራሳቸው ሰምታችሁ ከሆነ ማንበብም አይችሉም። እሱ ጥፋት አይደለም። አላኩል ያህል ግን እነሱ በሚናገሩበት መንገድ መናገሩ አንደኛ የሙስሊም ባህል አይደለም፣ ተግባር አይደለም። አይታችሁ ከሆነ ቅድም ሙሪድን ሽልጥልጥ ብሎ እየሰደበው ነበር። ሽልጥልጥ ምንድን ነው ብትሉት አያውቀውም። ምክንያቱም አማርኛ አያውቅም ይሄ ልጅ። ሲቀጥል ኪታብ ከፍቶ ካ ሲል ሰምታችሁታል አይደል? ይሄ ሰው አደብ የለውም፣ አቅል የለውም። ሀቂቀትን ነው የምላችሁ። አደብ የለውም፣ አቅል የለውም። የሆኑ ቪዲዮዎች ይላኩለታል። በዛም ላይ ደግሞ ዒልም የለውም። የሆኑ ቪዲዮዎች ይላኩለታል። እሱን ቪዲዮ አምጥቶ የሆኑ ሴቶችን ያስቀምጣል። ከዛ በኋላ በቃ ሂድ ነው በቃ
ከስር ሆይ ሆይ በሊሉታል። አንድ ደግሞ ወዚር አለው ካጠገቡ ኢንጂነር ነው ምን ኢንጂነር የአፈር ኢንጂነር አላኩልሃል ከእሱ አለ ከስር በቃ በሊለዋል። ከዛ ያ ይቀጥላል። ኡስታዝ ወላሂ ሱኑ ወላሂ በጣም ነው የምትታጀበው በዚህ ሰሞን እየተከሰተ ያለው ምናምን ብሎ ይነካለታል። ያ ይቀጥላል። ናዑዙ ቢላህ እኛ እንደዚህ የምናደርግበት ሐቢቢ ሰዓት የለንም፣ ጊዜም የለም፣ ወቅትም የለም። አንደኛ አልሐምዱሊላህ በስራ የተወጠርን ሰዎች ነን። ሲቀጥል ደግሞ አልሐምዱሊላህ ረብል ዓለሚን ይኸው በእንደዚህ አይነት ነገር የተወጠሩ ወንድሞች ናቸው። ከእናንተ ጋር ካ እንቁላል ልጥል የደረሰች ወላሂ በቃ ትገረማላችሁ። ቤታቸው ላይ ብትሄዱ ማለት ኪታብ ተከፍቶ ማለት። ኢዘን እነዚህ ሰዎች አደብ ካላቸው አደባቸውን ያዙ። ወኢላ ግን እነሱ በሚሄዱበት መልኩ እነሱ በሚናገሩበት መልኩ እኛ ብንናገር አንደኛ አደብን መጣስ ነው፣ ሁለተኛ ደግሞ አግባብም አይደለም። ለዛ በጥቅሉ አሁን ዛሬ ላይ ልናሳውቃቸው የመጣ ነው። እነዚህ ሰዎች ሁሉንም ሙብተዲዕ ብለዋሉ፣ ማለትም ኢኽዋን ነው ብለዋሉ። ኢኽዋን ነው ያሉበት ቅድም መረጃ ሲያቀርቡ ጀርሕ ላይ በጣም ጎበዝ ናቸው። ጀርሕ ሲያደርጉ አይታችሁ ከሆነ ምንድን ያሉት ሙራድን ሰምታችሁ አላ እዛም እዚህም ይላል አለየም። ለዛ ምንድን ነው ኸላስ ኢኽዋን ነው በቃ ነዑዙ ቢላህ። ሐቢቢ ከሱና ማስወጣት እኮ እንደዚህ ቀላል ነገር አይደለም። ከሱና እኮ ማስወጣት በዚህ ደረጃ ዝቅ ያለ ነገር አይደለም። የቀጠፋቸው ብዙ ቅጥፈቶች አሉ። አላኩልህ እነዛ እንመለስና በጥቅሉ ይህ ንግግር የተፈለገበት አንድና አንድ ነገር እናንተ ሄዳችሁ የምትቀመጡ ሰዎች አላህን ሱብሓነሁ ወተዓላን ፍሩ ነው። ለዚህ ሰው በእርግጥ ወላሂ የሚገርመው ነገር ግን ከዚህ ሰው አጠገብ ያለው ወይንም የጀርባ አጥንቱ አንድ አለች፣ ቆርጠሽ ላኪለት ነው ምናምን የምትባል ሪከርደር አለች። የሆነ ነገር ሊናገር ሲፈልግ ወንበሩን ያስተካክልና ቅረጹት ይላል። ማለት ሪከርድ አድርጉት ለማለት ነው። ቀርጻችሁ እንትን በሉት ብሎ ይጀምራል። እህትየዋለች፣ ትቀርጽለታለች ወይ ሪከርድ ታደርግለታለች፣ ትበትንለታለች። ሙስሊም እኔ ወላሂ ይኸው በአላህ እምላለሁ የእሱን ሪከርድ ሙስሊም በትኖት አይቻላል። ይኸው በአላህ እምላለሁ ወላሂ ወቢላሂ ወተዓላ አንድ ቀን ገጥሞኝ አያውቅም። ሁሌም ይመጣልኝ አንድ አለች ደግሞ እንደዚህ ልክ ወደ ንጽጽሩ ምናምን መናገር ሲፈልግ ይላል በቃ ነይ በቃ ቀረጡለች ቀርጣችሁ ላኩላት ነው ነገር ይላል። አላኩለ ምን ያው ሪከርድ አድርጉ ለማለት ፈልጎ መሰለኝ ወላሂ አለ እንደዛ ይላል። ሪከርድ ይደረግለታል። ኩፋሮች ናቸው የሚበትኑለት ለዚህ ሰው። ይህ ሰው አቅም ኖሮት ወይ ተጽዕኖ ፈጥሮ ወላሂ አይደለም። ባረከላሁ ፊኩም። እኛ እዚህ ጋር ልንናገር ያስገደደን ነገር ምንድን ነው? ፊቱን ቀብቶ ተቀባብቶ ፂሙን አበጥሮ ኮፍያውን አድርጎ ነጭ አማይም አድርጎ ስለሚመጣ እናንተ እንዳትታለሉ ዘንድ ነው እንጂ አንደኛ እውቀትም የለውም። ፋቲሃ ምናምን ብሎ እየተናገረ ነበር። ፋቲሃ መቅራት እንኳን የማይችለው ምናምን ብሎ አና ተሐዳ ይምጣ ይኸው ከኔ ጋር ቁጭ ብሎ ቁርአንን ይቅራ። እኔ እሱ ፋቲሃን ሲቀራ 20 ስህተት ካላወጣሁበት እኔ ይቀጣለሁ በህዝብ ፊት። ቁርአን ኢጃዛ አለው ነው ሐፊዝ ነው ቁርአን ጨርሶ ነው እናያለን። ኢንሻአላህ አይቼዋለሁ ሲቀራ ነው ቀርቶ ለቋል። እና በጥቅሉ አላህን ሱብሓነሁ ወተዓላን ሊፈራ ይገባዋል። እኛ እንላለን አላህን ፈራ እንላለን። ወኢላ ግን ለሱ እኛ አሁን ይህን የተሰበሰብነው ወላሂ እውቀቱ ኖሮት ወይም ደግሞ የሆነ ተጽዕኖ ፈጥሯል። 30 ምናምን ሴቶችን ነው ሰብስቦ የሚያስተምሩ 30 40 በጣም ከፍ ካለ ስለ ንጽጽር ያወራል። 200 ይደርስለታል። خلاص ያን ያክል ተጽዕኖ አይፈጥርም። ተጽዕኖ ከፈጠረም ወይም ደግሞ እንደው ተጽዕኖም ከደረሰ ኩፋሮች ጋር እኛ ጋር የሚያመጣው ነገር የለም። በምንም አንገናኝም። ግን እናንተ ሰዎች ኪታብ ዛሬ ላይ ትርጉም ቀሏል። አንድ ኪታብ ተከፍቶ ከዛ በኋላ የሆነ ትርጉም አንብቦ መጥቶ እዚህ ጋር መተርጉም ወላሂ በጣም ቀላል፣ ትንሽ ቀመስ ለሆነ ሰው በጣም ቀላል ተራ ነገር። ሪከርዶች አሉ። ቀን ሙሉ አንድን ሰፍሐ ማጥናት ከዛ በኋላ ምንጥቶ እዚህ ጋር መናገሩ በጣም ተራ ነገር። እንደዛ አይደለም እና አትታለሉ ለማለት ነው። እነኚህ ሰዎች ዓላማቸው ወላሁ አዕለም እኔ በገመትኩት እስልምናን በቀጥታ ማስመታት ነው። እኔ አሁን በኔ ፐርሰናል በቃ ባየሁት እንደዛ ነው። እስልምናን ማስመታት፣ ረሱልን ሰለላሁ ዐለይሂ ወሰለም በጣም አግሬሲቭ አድርጎ ማቅረብ፣ ኃይለኛ አድርጎ ማቅረብ፣ ይሄንን የተያያዙት ማለት ነው። አላህን ሊፈሩ ይገባል። ወይላ አላህን ካልፈሩ ይቀጥሉ። እኛም እንዲህ እየተከታተልን እነሱ በሚናገሩበት አማርኛ እንናገራለን። በጣም ቀላል
ግን ዛሬ ላይ ግልጽ እንዲሆንላችሁ ነው። አንድም ቀን የንጽጽር ወንድሞች እነዚህ ልጆች ብለው ሲናገሩ ሰምታችሁ አታውቅም። አንዳችንም ተናግረን አናውቅም። ስም ጠርተን ተናግረን አናውቅም። ለምን? ለመስላሐ ሲባል አይ እነዚህ ልጆች ወንድሞች ናቸው በቃ ብንይዛቸው እኮ ይሻሻላሉ በሚል እንደዚህ ተደረጉ እንጂ ምንም ቂማ ኖሯቸው ያለ ምንም ማለት በምንም እኮ ነው። በምንም እዚህ ግቡ የሚባሉ ሰዎች አይደል። በምንም ለኢስላም የሚጠቅሙ ሰዎች አይደል። በምንም ሰው በገንዘቡ ይጠቅማል፣ ሰው በእውቀቱ ይጠቅማል፣ ወይላ በጉልበቱ ይጠቅማል። እነዚህ ምንም የሚጠቅሙ ሰዎች አይደሉም። አንደኛ አይገባቸውም። ይሄ እንዴት ልበላቸው ያለበት ይሄ ዋቂዑን የሚረዱ ሰዎች አይደሉም። እና አላኩል ሐል አፍወን አስረዘምኩኝ። በጥቅሉ እነዚህ ሰዎችን ተጠንቀቋቸው። አንደኛ እውቀት የላቸውም፣ ሁለተኛ ሐያ የላቸውም፣ ሶስተኛ አደብ የላቸውም። ከኡስታዝ ወሂድ ጋር ባለፈው ሲያወራ አይታችኋል። እንደ ዱርዬ በጣም ደሙ ፈልቶ እንደዚህ እያለ ነበር እያወራ ነበር። ምንም ስለሆነ አልነበር ማለት አንደኛ እሱ የማን ባንዲራ ያዥ ነው? የኢስላም ባንዲራ ያዥ ነው? የሱና ባንዲራ ያዥ ነው? ማን ነው እሱ ሲባል የለም። በጥቅሉ አሁንም እኛ እንደዚህ የሚያስጮህን ጉዳይ ምንድን ነው? የንጽጽር ወንድሞችን አይንካ፣ ከንጽጽር ወንድሞች ራስ ይውረድ። ለምን ሲባል አንደኛ እውቀቱ የለውም፣ የዲን እውቀት የለውም፣ የንጽጽር እውቀት የለውም። አንድ ደግሞ በጣም ይፎክራል። አንድ ወዚሩ እኔ ስሙን ለመጥራት ራሱ እኔ ስለማውቀው ነው፣ ፐርሰናል በአካል ባላውቀውም አጣርቼ ነበር ስለሱ። በጣም ምስኪን ሰው ነው፣ ሐቂቀተን በጣም የመጨረሻ ምስኪን ሰው ነው። ተው ነው ያሉኝ። ዛሬ እንደው የሆነ ሰውን እንዲህ ቤት ስጠይቅ ተው እሱ በጣም ምስኪን ብዙ ጭንቀት ያለበት ሰው ነው ብሎ የሆነ ሰው ነገረኝ። እና ጭንቀቱን እዚህ ነው እንደሚያራግፉ ሂድ እዛ በቃ ጭንቀትን እዛው በቃ ዱንያ ከሆነ ዱንያን አሯሩጥ በቃ ተው። ይሄን ሐቢቢ ከጨነቀ የሆነን ሰው እየሰደብክ ነው እንደ አንተ ኢስትራሃ የምታገኝ እረፍት የምታገኝ የሆኑ ሰዎችን በመሰንዘር ነው እንዴ? ተው በቃ ይቅርብህ። እና እንደዛ ነው። አላህን ፍሩ። ካልሆነ ይኸው እኛም እናንተ በምትናገሩት አማርኛ እንናገራለን ለማለት ነው። ራኩል ጀዛኩሙላሁ ኸይረን። ብዙም ቦታ አትስጧቸው እሺ። እናንተ ይሄ በተለይ ከታች ያላችሁት ቦታ አትስጧቸው፣ በጣም ጥጋበኛ ናቸው። ደግሞ ወላሂ አንዳንዴ ኡስታዝ አፉ በሉኝ በቃ ማለት እኔ አሁን በባህሪ በጣም ፋራ ሆኖ ሰው በጣም ይሄ ከተናገርኩት ይላል። ራኩል ሐል አላህ ሂዳያ ይስጣቸው ለማለት ያክል ነው። በጥቅሉ እነዚህ ሰዎች ምንም አይደሉም። በቃ ምንም ወላሂ ምንም አይጠቅሙም። ከሳምንት ላይ ሳላ ኦር ኢምራን ወይም ደግሞ ኢብራሂም እነ ማሂር እነ ኡስታዝ ሙአዝ ምናምን መሰል ንጽጽር ላይ ያሉ ወንድሞች 2 ቀን ቢጠፉ ሰው ያውቃል። ለምን? እውቀታቸው ጠቃሚ ነው፣ ተጽዕኖ ይፈጥራል። እነዚህ ሰዎች አይደለም 2 ጠፉ መጡ አይታወቁ፣ ሲሳደቡ ነው የሚታወቁት እንጂ ሲያስተምሩ አይደለም። ሲሳደቡ መኖራቸው ይታወቃል። ዝም ካሉ ደግሞ የሉም ተብሎ ይባላል። አላኩል አላህ ሂዳያ ይስጣቸው። هذا والله اعلم። ቀጥሉ። ባረከላሁ ጀዛከላሁ ኸይረን ዛኪር ሀቢቢ ባረከላሁ ፊክ። እሺ ኢምራን ሀቢቢ ቀጥል። 1 ደቂቃ ብቻ ብትሰጠኝ ግን ኢምራን ደስ ይለኝ ነበር። ተፈضل 1 ደቂቃ። ኡስታዝ ረህማ 1 ጊዜ ቢዘጉት 1 ጊዜ እኔ ለመክፈት እንዳይቆራረጥባችሁ 1 ጊዜ አፉ በሉ። በነገራችን ላይ እንደምታዩት እኔ ቀን ላይ ጽፌለታለሁ። ሰላም አለይኩም አቡ አብደላህ ዛሬ ምሽት 2 ሰዓት ተኩል ላይ ቀን ነው 5 ሰዓት ነው የጻፍኩለት በእኛ በኢትዮጵያ። ወንድሞቻችን ጥያቄ ያላቸው እኔም ጥያቄ አለ ለአንተ እንዳትቀር በአክብሮት ጠርቻለሁ ብዬ ጽፌለታለሁ። ይሄ ነው አቡ አብደላህ የሚባለው ልጅ ማለት ነው። እና ሐሜትም አይደለም የያዝነው ፈልገነው ነበር እንዲገባ እዚህ እንዲመጣ ብዙ ምን ጠይቀው ጥያቄ ስላለ ማለት ነው። በነገራችን ላይ ቀደም ዛኪር ያለው ወላሂ እኔ ፊት ለፊቴ ነው እኔ ይኸው አላህ ምስክሬ ነው። ንጽጽር ያሉ ሰዎች ቃ ማለት ብቻ ነው ብሎ የተናገረው እኔ ፊት ለፊት ነው። እኔ ራሴ ረድ የሰጠሁት ቪዲዮ ከፍትላችኋለሁ ከፈለጋችሁ። ቪዲዮ አለ በእጃችን። ቃ ብሎ ሲሳደብ ለምን እህተርም ነፍሰክ ለምን እንደዚህ ነገር ትናገራለህ? ትልቅ ሰው ነው አንተ ብዬ እኔ ራሴ ነኝ ረድ የሰጠሁት። እኔ ራሴ ብዙ ሰው በተገኘበት እና እኔንም ደግሞ እንግዲህ ያው አዲስ ለመጣችሁ ሰዎች በምታዩት መንገድ ኢንሻአላህ አድምጡት። በንጽጽሮች በኩል ላይ በሚነገረው ጉዳይ ተንስቶ ሙሪድ የሚባለውን ሰውዬ አኺ ኢብን ሐሰን በጣም እያየው ሐቂቀተን ማለት
አለቅላቂ ወረደ አለቅላቂ አኺ አህመድ በደም አድምጦች አለቅላቂ የወረደ አለቅላቂ። እንግዲህ ይሄ ሰው ነው አሁን የንጽጽር ወንድሞቻችን ላይ ምላሱን እየዘረጋ ያለው ይሄ ሰው ነው። በደም አድምጡ። ቀሊል ለአደብ የሆነ ሰው ንግግርን በስነ ስርዓት የማይናገር አደብ የሌለው ሰው ነው። አድምጡ። አለቅላቂ እኔ ወላሂ እኔ ወሽዱላህ አላ ማቁል እኔ በግሌ ታውቃላችሁ ንጽጽር ላይ ይሰራሉ ባቂዳው በኩል ካፊሩ ላይ ይሉኛል። እኔ ስቄ ነው ማልፋቸው። እኔ ምክንያቱም የተሰደብኩ ካልተሰደብኩ ዋናው አላማዬ ነው ማስበው። እኔ ዋና ምሰራበትን አላማ እንጂ የማንም ሰደበኝ አልሰደበኝ እኔ የራሱ ጉዳይ ነው። አላህ ዘንድ ያለኝን ነው የምተሳሰብ። እኔ እኽላሴን ነው ባያ ከባችሁ አይደለም። ነገር ግን ቀሊል አደብነት እንድታዩ ነው። ተመልከቱ እዚህ ጋር ለኔ አይደለም ግን ይሄ ሰው ነው ወይ ንጽጽሮች ላይ የሚሰሩ ወንድሞቻችን ላይ ምላሱ የሚዘረጋ ይሄ ሰው ነው ወይ ጀርህ የሚያደርገው? ጀርህ ቢማዕና እከሌ ኢኽዋን ነው እከሌ እንደዚህ ነው እያለ ቁጭ ብሎ ወንበር ላይ መልስ የሚሰጠው 20 ሰው 30 ሰው ዛሬ እንኳን 25 ሰው ናቸው መሰለኝ 25 30 ሰው ሰብስቦ እከሌ እንደዚህ ነው እከሌ እንደዚህ ነው እያለ የሚያወራ ሰው ይሄ ነው ንጽጽር ወንድሞቻችን የሚነካ? ኦኬ እሺ ግን ነው እናድምጠው። ሙሪድ የሚባለውን ሰውዬ አኺ ብናስን በጣም እያየው ሐቂቀተን ማለት ነው። አለቅላቂ ወረደ አለቅላቂ አኺ አህመድ ፋንታ በል የተናገረውን የመከረውን እየገባ ተይው አትስሚ የሚል ሰው ቀደም እንዳልኩት ነው። አሁንም አለቅህም። አሁንም የንጽጽር ወንድሞቻችንን ገብተህ ወይ እህቶቻችንን አንተም ሆን አህመድም ይሁን አይ ሸኽስ የንጽጽር ወንድሞቻችን ላይ ከመጣ ማንቁርትህን ነው የምንይዝህ። አንለቅህም። ዛሬም ነገር አለቅህም። አሁንም ተከታትዬ ገብቼ ስትናገር ከሰማሁ ወንድምና እህቶችን ዝም አልልህም ኢንሻአላህ። ምንም የሚያዝ ነገር የለም። ተናግሬያለሁ ካሁን በፊትም አሁንም እደግመዋለሁ። ያለቀልቃል። ተመልከቱ ግሩፕ ላይ ያላችሁት ካሁን በፊትም በውስጥም ነግሬያለሁ። አታለቅልቅ ብለው ይሄን ሰውዬ ያ ከየት መውቅፉ ዋضح ይሁን لا حول ولا قوة ማለቅለቅ እኔም ልሁን እዚህ ጋር ንጽጽር እዚህ ጋር የምታዩቸው ወንድሞቻችንም ይሁን መውቂፋችን አህለ ሱነት ወል ጀማዓን ሰለፎችን የምንከተል ቁርአን ሐዲስን የምንከተል እኔም ላጠፋ እችላለሁ የንጽጽር ወንድሞቻችንም ሊያጠፉ ይችላሉ። በስነ ስርዓት ከታረሙ ምንም ማንንም መተራረም የሚከለክል የለም። የሰለፎችን መንገርን የምንከተለው አይ ካል ኪታብ ከፍተን እናውራ ሆስት ዝግጁ ነኝ እኔ ፈለግከው ርዕስ ላይ ኪታብ ከፍተን መወያየት እችላለሁ። እኔ ግልጽ ነው አይደለም? መንሃጃችንን ልታውቅ ይገባል። እንዳንተ ቁጭ ብዬ ከሌ ኢኽዋን ከሌ እንደዚህ አልልም። ስራዬ አይደለም እኔ። ኦኬ ተፈضل አሁን ሰሞኑን ኦኬ እሺ ግሩፕ ላይ ያላችሁት አሁን በፊትም በውስጥም ነግሬያለሁ። አታለቅልቅ ብለው ይሄን ሰውዬ ያ ከየት መውቅፉ ዋضح ይሁን لا حول ولا قوة ማለቅለቅ ይሁን መቀባባት ታዲያ ለይሰ መንሃጅ ይሄ መንሃጅ አይደለም። አንዴ እየመጣ እዚህ መሐመድ አሚዲንን እዛ ላይ ያወጣልሃል ወይም ደግሞ ዶክተር ጄላን እዛ ጋር ያወጣልሃል ወይም ደግሞ እዛ ጋር ይመጣልና እነ ያሲን ኑርና አቡበክር አህመድን እዛ ጋር ይሰቅልልና والله ውሸት ነው ይሁላ እሺ كذاب هذا الرجل يكذب علي اقسم بالله هذا الرجل يكذب علي الله ምስክሬ ነው ለምናገረው ንግግር ይሄ ሰውዬ እየዋሸብኝ ነው። ያሲን ኑሩን ሰቀለ ያለው አህመድን ጀበል ሰቀለ ያለው ከላይ ሰቀለ ያለው ከዛብ يكذب علي هذا الرجل انتبهوا بارك الله فيكم። ይሄ ነው እንግዲህ ንጽጽር ወንድሞቻችን ነው ኡስታዝ ዋሂድ የሚሳደበው ይሄ ነው። ፈህምቱም ንጽጽር ወንድሞቻችን የሚሳደበው ይሄ ነው። يكذب علي አንድ መረጃ አልከፈተም። ኦኬ ዋሲል ጅበል ሰቀለ ሰቀለና ከዛም በኋላ ሲመጣ ደግሞ እኛ ሙስሊሞችን እንትናት ብሉ በቃ ኢኽዋን ላይ ወጣልህ ኢኽዋን አትረብሽና አታስቸግረኝ። እንደሰማችሁት ነው። ኢኽዋን ነክ ይወጣልህ ኢኽዋን ነክ አለኝ። ኢኽዋን ነክ አስምሩበት። ቀጥታ እኔ ላይ ፍርድ ሰጠኝ። ኢኽዋን አለኝ። ኢኽዋን ብሎ ይሄ ሰውዬ እኔን ምን አደረገኝ? ስም ሰጠኝ። ይሄ ሰውዬ እኔ ላይ የጀመረ ኡስታዝ ሙሐሲን ላይ ትናንትና ሄደ ነገም አያርፍም። እያንዳንዱ ላይ ይሰጣል ማለት ነው። ስምሽን እየጠራ ኢክራም፣ ፋጡማ፣ ኸዲጃ እዚህ ጋር ኢኽዋን ናችሁ ዲል ነው ማለት ነው። ኢሕዛሩ ሚንሁ ይህ ኸጢር የሆነ አካሄድ ነው። ግልጽ አይደለ? ኢኽዋን ማለት እኮ ሼኽ ሷሊህ አልፈውዛን ሐፊዘሁላህ ሲገልጿቸው ሐታ የሁዳን እንኳን እንቀፍ አንድን ከይሁዳ ጋር ከሁሉም ጋር አንድነን ከሙብተዲዑም ጋር ከሙሽሪኩም ጋር አንድነን የሚሉ ጭፍራዎች ናቸው ኢኽዋኖች ማለት ነው። በነገራችን ላይ አንድነን ከሁሉም ጋር አንድነን የሚሉ ሰዎች ናቸው። ከማ ይቁል ሼኽ ፈውዛን ሐፊዘሁላህ ፊ ኪታቢህ
هذا الرجل يكذب علي ይሄን እንድታውቁ ነው። እሺ ባረከላሁ ፊኩም። እና ቅድም እንዳሳያችሁ ጠርተነዋል እና ብዬ እኔ ጠርቼዋለሁ። ለምን መልስ እንዲሰጠኝ ለዚህ እኽዋን ላለበት እኔ ማለት ነው። ነገር ግን ስራው ስለሚያውቅ አይመጣ። ነስአሉላህ ሰላመተ ወልዓፊያ። አኺ ዕምራን አህለን ወመርሐበን ቢክ ተፈضل አኺ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ ያ ጀማዓ? እኔ ያለው አልሐምዱሊላህ፣ ያው አለን አልሐምዱሊላህ ኸይር። ያው መነገር ያለበትን አይ ቲንክ በደንብ ተናግራችኋል። ያው ሙሉ ባላዳመጥም ግን አንዳንድ እንደዚህ መዋቱም ጥሩ ነው፣ በደንብ ተገልጿል ብዬ አስባለሁ። በእኔም በኩል ያሉትን አንድ ሁለት ፖይንቶች ላስቀምጥና ኢንሻአላህ መድረኩን እለቃለሁ። የመጀመሪያ መልእክቴ ከስላላችሁ እህቶቼ ወንድሞቼ ነው። እኛ እዚህ ጋር ስናወራ ኮሜንት ከቻላችሁ አታንሷቸው፣ እሺ አታንሷቸው። ይሄን ነገር እንደ ምክር ያዙ። ሁለተኛ ደግሞ እንደዚህ ላይቭ ላይ ያወራንበት የተወራበትም ምክንያት አለው። ያው እስካሁን እንደምታውቁት ቲክቶክ ላይ ስንት ዓመት ቆይታ እንደዚህ ነገር ተነስቶም አይታወቅም፣ ወይም ከተፈጠረም የቀን የምናልፋቸው። ግን አንዳንዴ ከፍ ሲል ያለውም ነገር ግልጽ እንዲሆንላችሁ መርፌ ያስፈልጋል። ለዛ ነው ዛሬ እየተነገረ ያለው። እሺ ስለዚህ ደግማችሁ በቃ ምንም አትበሉ። እዚህ የተመጣበት ሪዝን ስላለ ማለት ነው። ከዛሬ ውጭም ስማቸውንም አናነሳ። ኦኬ ይሄን ያዙና ወደ ቀጣይ ፖይንት ለፈላችሁ። እሺ አንድ ጥያቄ ልጠይቃችሁ። ከስር የሆነ ስራ እየሰራችሁ ሙስሊም ናችሁ፣ ካፊሩ ጀግና ናችሁ የሚላችሁ ከሆነ ካፊሩ የሚያግዛችሁ ከሆነ የካፊር ቪዲዮ መስራ ከሆናችሁ እየሰራችሁ ያላችሁት ነገር ጥሩ ይመስላችሁ ወይስ መጥፎ ይመስላችኋል? እህቶቼ ሁላችሁም አምሯችሁን አሰሩትና ካፊሩ ሆይ ሆይ ጀግኖች ናችሁ ጉዳቸውን አወጣ እየተባለ የሚያደርግላችሁ ከሆነ እንደው እየሰራችሁት ያላችሁ ስራ ጥሩ ስራ ነው ወይስ መጥፎ ስራ ነው? ሪከርድ የሚያደርግለት ማን ነው? ኩፋር። የሚያለቀልቅለት ማን ነው? ኩፋር። ኢቭን የሚያፈምሰው ማን ነው? ኩፋርን የሚያፈምሰው ኩፋርን ነው ያፈመሱ ያሉት። ምን በማድረግ የሆነ ሐሳብ ይናገራሉ። ያዕቆብ ካፊር ደግሞ ቆርጦ ቪዲዮ ይሰራበታል። ማን አስጠቀኛ አስጠቃ እና እንደው አእምሮ ካላችሁ እየሰማኸኝ ከሆነ እንደው አእምሮ ካለ አእምሮህን አሰራውና አንድ ነገር ስትናገር ያ ነገር ካፊርን ያስደስተ ከሆነ እንደው ትንሽ ተፈኩር አታደርግ? ተደቡር የለም። ሱብሃንአላህ ነዑዙ ቢላህ። አላህ ከነዚህ ነገር ይጠብቀን። አንደኛ። ሁለተኛ እዚህ ጋር ያላችሁ ማወቅ ያለባችሁ እኔም ወንድሞችም ሁሉም ሙስታዎች ማለት ነው ንጽጽር ላይ ያለን ደልቶ አይደለም የምንሰራው። ደልቶ የመጣ የለም። ሁሉም የራሱ ሀጃ አለው። አሁን ታውቃላችሁ፣ መንገድ ላይ ገብቼ ቶሎ ነው ወዳው ለማውጣት የገባው። ታውቃላችሁ፣ ደልቶ የሚሰራ አካል የለም። ሁሉም የራሱ ሀጃ የራሱ ህይወት አለው። ምን እየሰራ ነው? አላህ በፈቀደልን ወገኖችን እየጠራን ያለ ነው። አልሐምዱሊላህ ብዙ ሰው ሰማው፣ ብዙ ሰዎች የተማውን ያለው። እስኪ ወገኖቻችን እዛ ጋር መታችሁ እኛ የምንረግጡ ምን ሰራችሁ? አንድ ጥያቄ፣ ሴት ገስት ላይ አስቀምጠው ኪታብ ማቅራት ወይስ ኩፋር መጣራት? እስቲ ንገሩን። ስንት ሰው ኪታብ አቀታችሁ ሐፊዝ አደረጋችሁ? ስንት ሰው ኪታብ አስመጣላችሁ? ንገሩን እስኪ። አንደኛ እዚህ የምታዩ ወንድሞች አላህ በፈቀደልን ያው ዳዋ እያደረግን ያለን ሰው እያሰለምን ያለን። ኦኬ ግን እዚህ ጋር እንደው ስተሰርታችኋል እኛ በእውቀት እንበልጣችኋለን ከሆነ ሪከርድ አድርጉልኝ። ወረበ ሙሐመድ በአምላኬ እምላለሁ እኛ የምንሰራውን ሳ ሊሰሩ የሚችሉ ከሆነ ወረበ ሙሐመድ አካውንቴን ሰጥቻቸው እወጣለሁ። አዳምጡኝ። ይሄን አካውንቴን 1 ሚሊዮን ፎሎወር ያለው አካውንቴን ሰጥቼ እሄዳለሁ። ችግር የለብኝም። ለምን የራሴ ህይወት አለኛ። ሁላችንም እዚህ ስንመጣ ህይወታችን ትተን ነው፣ ቤተሰቦችን ትቼ ነው እዚህ የተቀመጥኩት። ትምህርት አለ፣ ብዙ ስራው ሐጃዎች ታውቃላችሁ። ስለዚህ ልሰራ የሚችል ካለ አለል አይኒ ወራስ ወላሂ አስረክበን እንወጣለን። ግን አታረጉትም። አክቹአሊ ከነሱ አንዱ እኛ ጋር ነበር የሚሰራው እኮ አይደል እንዴ? ለምን ወጣ? ጠይቁት እስኪ። እኛ ጋር አንዱ ከነሱ እኛ ጋር ነበር የሚሰራው። ስንት ዓመት በፊት እኛ ጋር ነበር አይደል እንዴ? ለምን ወጣ? ቦታ አልቻለውማ። ከቻለውማ መቀጠል ነበር እኮ። እንደው እናንተ አልተመቻችሁኝም ከሆነ ራሱ በራሱ ይቀጥል ነበር። ለማንኛውም ይሄን ያዙ። ግን ኮሜንት ሙስሊም ወንድሞቼ አትዘኑ፣ እሺ አትዘኑ። እንዳውም ደስ ሊላችሁ ነው የሚገባው። ለምን አንድ ነገር ላይ ተቃውሞ የሚበዛ ከሆነ ቅሬታ የሚበዛ ከሆነ ስራው ተሰርቷል ማለት ነው። ፔሪድ። ይሄን ነገር ወቁ በቃ የፈለገ